ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ በዛሬው ቪዲዮ ደግሞ ህብረ ከዋክብት ምን እንደሆኑና ከየት እንደመጡ እናያለን። ኤዲት ለማድረግ በጣም ብዙ ሰዓት ስለሚፈጅብኝ እባካችሁ ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። ወደ ቪዲዮ። ህብረ ከዋክብት ማለት በሰማይ ላይ የሆነ አይነት ቅርጽ የሚሰራ የከዋክብት ስብስብ ሲሆን ቅርጹም ከማይቶሎጂ ጋር በተያያዘ መልኩ የሰው፣ የእንስሳ ወይም ህይወት የሌለው ነገር ሊገልጽ ይችላል። በዚህ መልኩ ህብረ ከዋክብት ስዕላቱ 17 የሰው፣ 42 የእንስሳትና 29 ህይወት የሌላቸው ነገሮች ጋር የተያያዙ ነው። እነዚህ ተደምረው 88 ህብረ ከዋክብት የሚሆኑ ሲሆኑ በሳይንሱ ጥናት በደብ በመመደብ የሆነው ስምንት ቦታ ይጠቃለላሉ። እነዚህም የፕለስ፣ የራካን፣ የፋይል፣ የዞዲያክ፣ የኦዛ ዞዲያክ፣ የፐርሰስ፣ የሊተን፣ የቨርዲ፣ እና የኦሪዮን ተብለው ይታወቃሉ። ለምሳሌ የዞዲያክ ቤተሰብ የሚባሉ 12 ተብለው ይታወቃሉ። ለምሳሌ የዞዲያክ ቤተሰቦች የሚባሉ 12 የፐርሰስ የሚባሉ ሲሆኑ ፐርሰስ፣ አንድሮሜዳ፣ ካሲዮፔያ፣ ሲሪየስ፣ ጋሲዮስ፣ አውሮፓ ናቸው። በሰማያዊያን ስም ማውጣት አንድ ስራው ያገለገለ አይኤዩ በ1922 ዓ.ም የመጀመሪያው ስብሰባ ሲያደርግ 88 ህብረ ከዋክብት መኖራቸውን የተናገረ ሲሆን በ1928 ዓ.ም ወሰን ወጥቶላቸው ተቀባይነት አገኙ። በ1930 ዓ.ም ደግሞ በህትመት በቅተው ለዓለም እንዲታወቁ ተደረገ። ከዚህም ውስጥ 48ቱ ህብረ ከዋክብት የካቡን ስነ ከዋክብት ተመራማሪዎች ፕሎቶሚ አስቀድሞ በሁለተኛው ክፍለ ዘመን በአልማገስ መጽሐፍ የመዘገባቸው ሲሆን በህብረቱ ሙሉ ተቀባይነትን አግኝተዋል። በእነዚህ 48 ህብረ ከዋክብት ሰሜናዊ መሆናቸው የሚገኙ ስለነበሩ አውሮፓውያን ነፋሶች ወደ ደቡብ መሳፍርት የጌታና ውስጥ የቀሩትን አውሮፓውያን ተመለከቱ። እነዚህ ላይ ህብረ ከዋክብት ስንመለከት በብዛት ፊሊፖች፣ ትናንሽና የተለያዩ ዓለም ክፍሎች ለምሳሌ የመጀመሪያው የዓለም ህዝቦች እስያዎች የሚያማክለውን የራሳቸውን አረዳድና ባህል ስለ ህብረ ከዋክብት ጽፈዋል። ስለተመለከታችሁኝ አመሰግናለሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ መደረግ እንዳይረሳ። አመሰግናለሁ። ቻው